ነጋዴ ዶት ኮሞች ነን። ዌልካም ቱ ነጋዴ የሚለውን የመጀመሪያ ኢንተርፌስ እናያለን። ነጋዴ ዶት ኮም ላይ እንኳን ደህና መጣችሁ ማለት ነው። ከዛን የተለያዩ ጋይዲንግ ምናምን ይሄ ኢንዴክስ ፔጃችን ነው። ስለኛ ነጋዴ ዶት ኮም ስለሚሰጠው ሰርቪስ የተለያዩ አገልግሎቶች ምንም ማግኘት እንደሚችሉ መጠየቅ የምችሉበትና ማግኘት የምችሉበትን ነገሮች በሙሉ ሊስት አድርጎ እዚህ ኢንተርፌስ ያሳያችኋል። ከዛ ኔትስ ወደ ማፒንግ ነው የምንሄደው። ማፒንግ ላይ የተዘረዘሩ ነገሮች ክፍት የሆኑና ዝግ የሆኑ ንግድ ቤቶችን ለማሳየት ነው። ያ ማለት ለምሳሌ እኛ የምንገዛበት ዳቦ ቤት ክፍት መሆኑና ዝግ መሆኑን ወጥተን አይተን ምናምን ባለንበት ቦታ ቼክ ማድረግ የምንችልበት ፍሪ የሆነ ሰርቪስ የሚሰጥ አገልግሎት ነው። ማንኛውም ነጋዴ ወደ ማፒንግ አገልግሎት ለመጠቀም የሚመጣ ከሆነ በነፃ ገብቶ በነፃ አገልግሎቱ ማግኘት ይችላል። ዩዝ ማይ ሎኬሽን የሚለውን በተን እዚህ ጋር በመንካት ብቻ እናንተ ያላችሁበት ቦታ ላይ ያሉ ቦታዎች ያሉ ንግድ ቤቶች ክፍትና ዝግ መሆናቸውን ቼክ ማድረግ ትችላላችሁ ማለት ነው። ኔክስት የምንሄደው ደግሞ ወደ ጋይዲንግ ነው። ሆምፔጅ ተመልሰን እንሄዳለን። ጋይዲንግ ላይ ያለው ደግሞ ስለኛ ኦቨርቪው የሚያሳይ ነው። አጠቃላይ ያሉንን ፊቸሮች ሜን የሆኑ ፓርቶችን እየገለጸ ያሳያችኋል። እናንተ ደግሞ ዲቴይል በመከታተል ወይም በእኛ ስልክ ባለ ላይ በመደወል ወይም እኛ ላይ ከኢንዴክስ ፔጁ ላይ ወርታችሁ ያለው ላይ ሆም ፔጁ ላይ ወርታችሁ ያለው ላይ የእኛ ስልክ ቁጥር አለ። ስልክ ቁጥራችን ላይ በመደወል ሙሉ ዲቴይል ኢንፎርሜሽን እና ጋይዲንግ መስጠት እንችላለን። ማኑዋል ጋይዲንግ ደግሞ እዚሁ ላይ እንጠቀም ካላችሁ እዚሁ ላይ መውሰድ ትችላላችሁ። ልክ እንደዚህ ቢቱቢ ትሬዲንግ፣ ከስተመር ሪፖርቲንግ ቻርትስ፣ ከዛ አፓው አፕሊኬሽን ኢንስታል መልቲ ላንጉጅ፣ ከዛ ሰብስክሪፕሽን ቼክ ማድረግ የተለያዩ ፊቸሮቹ እንዴት እንደምታገኝ ምን ላይ እየገባችሁ ምን ክሬት ማድረግ እንደምችሉ ምናምን ጋይድ ያደርጋችኋል። ኔክስት የምንሄደው ደግሞ ወደ ፊቸሮቹ ዳውንሎድ ፕራይሲንጎች፣ ከዛ ኔክስት ወደ ሎጊን ፔጅ እንሄዳለን ማለት ነው። ሎጊን ፔጅ ላይ ኦልሬዲ ሬጂስተር ያደረገ የተመዘገበ አካውንት ነው ሎጊን የሚያደርገው። ኢሜይሉን እና ፓስወርዱን በማስገባት እኛ ኢሜይልን ፓስወርድን ስለማይኖረን ስላልተመዘገብን ክሬት አካውንት የምትለዋ ከስር ዲድንት ሃቭ አን አካውንት የምትላለች ክሬት አካውንት የምትለውን ሰማያዊ ሊንክ በመንካት ወደ ሬጂስተር ፔጅ ወስደናል። ከዛን ዩዘር ኔም ራሳችንን እንሰጠዋለን። ኢሜይላችንን ጀስት ሴኪርሊ ማስገባት ስላለባችሁ እናንተን ኢሜይል የምትጠቀሙበትን የማትረሱትን የምታውቁትን ማለት ሌላ ሰው ጋር የሌለውን ኢሜይል ታስገባላችሁ። የተለያዩትን እነዛን ፎርሞች ሁሉንም ትሞላላችሁ። ያችን ተሰራላችሁን ፖፕአፕ የምታደረገውን በተን ትነካላችሁ፣ ሬጂስተር ታደረጋላችሁ ማለት ነው። ከዛ ኔክስት የምትሄዱ ደግሞ ወደ ሳይኒን ነው። ኦልሬዲ ሳይኒን ከተመዘገባችሁ በኋላ ሎጊን ታደረጋላችሁ። ቀላል ነው ፎርሙ። ሬጂስተርም ሎጊንም ቀላል ናቸው። ከዛ ኢንተርፌሱ እንደዚህ ያመጣላችኋል። እንደዚህ የሚያመጣላችሁ ክፍያ ከከፈላችሁ በኋላ ሳትከፍሉ ስትቀሩ መጀመሪያ የሚያመጣላችሁ ከዛ ደግሞ ኔክስት ወደ ሪፖርት ፔጅ ነው የምንገባው። ሪፖርት ፔጅ መጀመሪያ እንደዚህ ዳርክ ነው የሚመጣ። አብዛኛውን ጊዜ አብዛኛው ሰው የሚጠቀመው ዳርክ ሞድ አድርጎ ነው ስልኩን። ዳርክ ሞድ ሲሆን አውቶማቲካሊ ይህም ዳሽቦርድ ዳርክ ይሆናል፣ ላይት ይሆናል፣ ነጭ አይሆንም ማለት ነው። ጀስት እንደዚህ ዳርክ ሆኖ ይመጣላችኋል። አይናችሁን ፕሮቴክት እንዲያደርግ ነው። ስፔሻሊ አናላሲስ ለመስራት ከዛም ማታ ረጅም ሰዓት ተቀምጣችሁ በምትሰሩ ሰዓት ትኩረት ሰጥታችሁ ስለ ሽያጩ፣ ስለ ግዢው፣ የዛሬ ሽያጭ ምን ይመስላል፣ የዛሬ ግዢ ምን ይመስላል፣ የዛሬ ወጪዎች፣ የዛሬ ትርፎች ምን ይመስላሉ ምናምን ቀነሃዊ ፕሮፊት ካልኩሌት የምታደርጉ ከሆነ እሱን ለማሳየት ሲባል ዲቴል አይናችሁን ስለሚያማችሁ ዳርክ ሞድ አውቶማቲካሊ ያደርግላችኋል። ከዛን እንደዚህ በምታዩት መልክ እንትኑን ያሳያችኋል። ኦቨርቪው ሽያጫችሁን ይመስላል በግራፊካሊ በዲያግራም
ሽያጫችሁን እንዳይመስል መቼ አሪፍ ሽያጭ እንዳላችሁ ላይክ እሱ ኢንተርፕሬት ያደርግላችኋል ከሴልሳችሁ ሪካርድ እየመጣ ማለት። ከዛም በብዛት ደግሞ ግራፊካሊ ካሳያችሁ በኋላ በዲያግራም የሚያሳያችሁ የእንትኗን የእያንዳንዷን ሽያጭ በብዛት የተሸጠችው የትኛዋ ነች ብዛት ጋር ሄደው በዚህ ሳምንት፣ በዚህ ወር፣ በዚህ ቀን ስቴላ ሰላያችኋል ማለት ነው። ከዛም በኋላ ወደ ኮስት ፔጅ እንሄዳለን። ኮስት ፔጅ ማለት አድ ኮስት ትላላችሁ። መጀመሪያ አድ ኮስት ማለት ወጪዎቻችሁን የሚመዘገቡበት ነው። ወጪ መዘገቡ ወጪ መመዝገብ ማለት ለምሳሌ ቤት ኪራይ ሊሆን ይችላል፣ የሰራተኛ፣ የትራንስፖርት፣ ዩቲሊቲ፣ መብራት፣ ውሃ፣ ከዛን የስልክ መስመር ምናልባት ዋይፋይ ወይ የስልክ ይሆናል። እነዚህን የመሳሰሉ አይነት ወጪዎች ስለሚኖራቸው ኤክስፔንሶቻችሁን ትመዘግባላችሁ። ከዛ ነው ሰው አውቶማቲካሊ ከሽያጫችሁ ጋር እያመጣ ያቀናነሰ ዴይሊ ፕሮፊታችሁን፣ ዊክሊ ፕሮፊታችሁን፣ መንዝሊ ፕሮፊታችሁን፣ ይርሊ ፕሮፊታችሁን ወይም ደግሞ እናንተ ካስተማርካችሁት የትናንትና የዛሬም ወይ የሳምንት የ2 ሳምንቱን የ3 ሳምንቱን የ10 ሳምንት ያላችሁ ወይም የ10 ቀን እናንተ እንደምትፈልጉት ከስተም ሬንጅ ላይ በማስቀመጥ ቀኖቹን በመሙላት ሙሉ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ዲያግራም ላይ ያለ በብዛት ወጪ የማን ነው በከለሪንግ ያሳያችኋል። አድ ኮስት ስታደርጉ እንደዚህ ይመስላል። ዲስክሪፕሽን ታስቀምጣላችሁ፣ አማውንት ታስቀምጣላችሁ፣ ካታጎሪ ትመርጣላችሁ። ከዛ ዴት አውቶማቲካሊ ራሱ የሚይስላችኋል። እናንተም ማስተካከል ትችላላችሁ። ከዛ አድ ኮስት ብላችሁ ኮስታችሁን ትመዘግባላችሁ። ከዛ ኢንዛዴ ያለው ኮስት እሱ አውቶማቲካሊ ከስር ሊስት ያደርግላችኋል። ለምሳሌ የወር ከመረጣችሁ በወር ውስጥ ያወጣችኋቸውን ወጪዎች ከስር ሊስት ያደርግላችኋል። የተመዘገበ ከሌለ ምንም አይመዘግብላችሁ ማለት። ሰብስክሪፕሽን ፔጅ ላይ ስንሄድ ደግሞ መጀመሪያ እንዳልኳችሁ ወደ እዚህ ፔጅ የሚያመጣችሁ። ከዛን እዚህ ፔጅ ላይ የተገባችሁ በኋላ እስከ 6 ወር መክፈል ትችላላችሁ። 6 ወር ድረስ ተካፍሉ ዲስካውንት እየሰጣችሁ ይሄዳል። የ2 ወር 5%፣ የ3 ወር 10%፣ የ4 ወር 12%፣ የ5 ወር 15%፣ ከዛን የ6 ወር 20% ዲስካውንት እየሰጣችሁ ይሄዳል። ዲስካውንቶቹን ዲቴል ማየት የምፈልጉ ከሆነ ወደ ስራ አላላችሁ። ከዛ ውጪ ዴቱ መጣችሁ የ6 ወር ከከፈላችሁ ኦልሬዲ ለ6 ወር ተጠቀማላችሁ ማለት ነው። ከዛን ይሄ አካውንት የኦነሩ አካውንት የኦነር ዩዘር አካውንት ኤክስፓየርድ ካደረገ የሴልሶቻችሁን አካውንት ሎጊን ያስደርጋችሁም ሎግ ያደርጋችሁ። ስለዛ የእናንተ ሪኒው እያደረጋችሁ ቀኑ ከመድረሱ በፊት ከ1 ቀን በፊት ወይ ከ2 ቀን በፊት ሪኒው እያደረጋችሁ አካውንታችሁ ኤክስፓየርድ እንዳያደርግ ከዛ ሴልሶቻችሁ፣ ሰራተኞቻችሁ፣ ሂሳብ ሰራተኞቻችሁ ወይም የኦነር አካውንታችሁ ኤክስፓየርድ ሲያደርግ እንዲጠቀሙ ማድረግ ይቻላል ማለት ነው። ስፔሻሊ 6 ወር ተጠቀሙ፣ እኛም እናማክራችኋል። ከዛ በኋላ ከስተም ሰፖርት ወደ ቴሌግራማችን ይወስዳችኋል። ቴሌግራም ላይ የምትፈልጉት ነገር ካለ እዛ ላይ መጠየቅ ይችላላችሁ። የአንደኛውን የመጀመሪያውን ወር ፍሪ ሰብስክሪፕሽን እኛ መስጣት እንችላለን፣ ጀስት ሲስተሙን ቼክ እስክታደርጉ ድረስ። ከዛ ይሄ ደግሞ ፔጅ ስቶር ነው። ማይ ስቶር የእናንተ ስቶር ነው። ስቶራችሁን ማለት ስፔሲፊክሊ ስቶር ውስጥ ያላችሁን እቃ ለማስቀመጥ የምትጠቀሙት ፔጅ ነው። ልክ እንደ አድ አይተም፣ ልክ እንደ ዳሽቦርድ አይነት ኢንተርፌስ ነው የሚኖረው። ፔጅ የተከፈለባቸው፣ ያልተከፈለባቸው እና የማያልጉ እቃዎች ብሎ ያስቀምጥላችኋል። ከዛም እነዚህን ስቶር ውስጥ እቃችሁን ከሞላችሁ በኋላ አይተሞቻችሁን አድ ካረጋችሁ በኋላ ዳሽቦርድ ላይ ይመጡም አውቶማቲካሊ። ኦልሬዲ ስቶር ማለት ለብቻው አንድ ክፍል ይዞ የሚቀመጥ እቃ ስለሆነ ከዛ ሲወጣ ወደ ዳሽቦርድ ሂድ ብላችሁ ዳሽቦርድ ኮርቱ ዳሽቦርድ የሚላለ ወይም ቱ ዳሽቦርድ የሚላለ እሱን ታደርጉታላችሁ። እቃውን መደለቅ ከፈለጋችሁ ደግሞ ትደልታላችሁ ማለት ነው። ስቶራችሁ ይሄን ይመስላል። ስቶር ላይ ኪፕ የምታደርጉት ልክ እንደዚህ ነው። ኦልሬዲ አብዛኞቹ ነጋዴዎች ግን የሚጠቀሙት ራሱን የቻለ አካውንት አውጥተው በትሬድ ሁ ኮኔክት አድርገው ከዛኛውን ሴል እየተባለ እንዲወጣላቸው ማድረግ ይችላሉ። እናንተ ግን ስቶራችሁ ራሳችሁን ትቆጣጠሩት ከሆነ ራሳችሁ ከዚህ ጎቱ ዳሽቦርድ በማለት ወጪ ሳይጠበቅባችሁ በአንድ አካውንት አንድ ንግድ ቤትን መቆጣጠር ይችላችሁ። ነገር ግን ሰፊ ሲስተም ከሆነ ያላችሁ ወይም እዛ ስቶራችሁ ላይ ጥበቃ ኃላፊነት የሚሰማው ወይም የኃላፊነት የሚሰጠው አይነት ግለሰብ ካለ ራሱን የቻለ ስራ ስለሚሆን ለሱም አንድ አካውንት ሰጥታላችሁ። ምክንያቱም ከሱ እቃው ሲወጣ ተሽጧል ብለው ማመልከት ስላለበት ማለት ነው፣ ሪፖርት ስለሚያስፈልገው። እዚህ ጋር ግን ሪፖርት ስለሌለ ጀስት ባለቤቱ ስለሆነ ኦል ኦቨር ማኔጅ የሚያደርገው ከዚህ ራን እያደረገ ከየት ካውንት መጣ ባክግራውንድ ስለሚኖረው ማለት ነው። ኔክስት ዳሽቦርድ ዲሊት ማድረግ እንችላለን። ከዛም ፕሮፋይል ይሄዳል። ፕሮፋይል ፔጅ ላይ
ቅድም ያልኳችሁ አንድ የማፒንግ ፊቸሩ አለ። ሁለተኛ ዩዘር ኔማችሁን እዚህ ያሳያችኋል፣ ኢሜይላችሁን ያሳያችኋል፣ ስማችሁን መቀየር ትችላላችሁ፣ አይ ቲንክ ስልክ ቁጥር መቀየር ትችላላችሁ። ከዛ ማፒንጉ እንደዚህ ነው። ቢዝነስ ኔም ታስገባላችሁ ላይ ቢዝነስ ኔም ሴት አደረጋችሁ። ዩዝ ማይ ሎኬሽን እዛ ንግድ ቤታችሁ ከሆናችሁ ዩዝ ማይ ሎኬሽን ትሉታላችሁ። እሱ አውቶማቲካሊ እናንተን ሎኬሽን ፒን ያደርግላችኋል። ከዛም ቢዝነስ ኔማችሁን ታስገባላችሁ ፊት ለፊት እንዲታይ የምትፈልጉት። ለምሳሌ ዳቦ ቤት ከሆነ ቤካሪ ኢታሊካሊ ዳቦ ቤት ብላችሁ ትመዘገባላችሁ። አንዴ ከመዘገባችሁ በኋላ ሁልጊዜ ማፕን ቢዝነስ ኔም ኤዲት ማድረግ አይጠበቅባችሁም። ደስት ኤዲት የምታደርጉት ሾው ማይ ሎኬሽን ላይ ነው። ኦፕን ሲሆን ኦፕን ግሪን ቴክስት የምታሳየዋን ኦፕን የምትለዋን ቴክስት በተኗን ቼክ ቦክሷን ታበረታላችሁ። ክሎዝ ሲሆን ደግሞ ክሎዝ የሚለውን ታበረታላችሁ። ከዛ ሴፍ ቼንጅ የሚለው ነው። ፓስወርድ መቀየር ከፈለጋችሁ ከረንትሊ ፓስወርድ የሚለውን ተናኩትና አዲሱን ኮንፊርም ታደርጋላችሁ። ሴፍ ቼንጅ። ከዛ ውጪ አድሬሳችሁን ለማሳወቅ ብቻ ከሆነ የምትጠቀሙት ኦፕን ክሎዝ እያላችሁ ሴፍ ቼንጅ ኦፕን ሴፍ ቼንጅ ክሎዝ ሴፍ ቼንጅ ከነዚህ ያደረጋችሁ መጠቀም ትችላላችሁ። ቋንቋ መምረጥ የምፈልጉ ከሆነ አማርኛም አላላችሁ። አድቫንስ ብለን እንወስደው ግን እንግሊዝኛ ተጠቀሙ። አሪፍ ነው ብለን እንመክራችኋል። ኔክስት ወደ አካውንት ኢንፎርሜሽን ነው። ዩዘር ስታተስ አክቲቭ ና ልክ እንደዚህ ኢንፎርሜሽን ታውቃችኋል። ከዛ ይችኛዋ ኢንፎርሜሽን ከፕሮፋይል ፔጅ ላይ መገኘት ያለባት ስለሆነች ነው እንጂ እዚህ ጋር ሴልስ ቲም አካውንት የሚለውን ለማሳየት ትምህርታችሁ ያረንላችሁ። እዚህ ጋር ቲማችሁን ሊድ የምታደረጉበት ነው። ለምሳሌ ሰራተኛ ካላችሁ የሂሳብ ሰራተኛ ከሆነ ቪዮር የሚሉ ምንም ስራ መስራት አይችልም፣ ማየት ብቻ ነው። ሽያጫችሁን ያህል ከዛ ሽያጮቻችሁን እያንዳንዱን ዲቴይል ሂሳብ መስራት ይችላል። በስንት ተሸጠ፣ ምን ያህል ብዛት ተሸጠ፣ መቼ ተሸጠ የሚለው እያንዳንዱ። እናንተ ሽያጫችሁን አውቶማቲካሊ እዛ ጋር በምትመዘገቡ በሽያጭ አካውንት በምትመዘገቡ ሰዓት እሱ ደግሞ ይሄ ተሽጧል ብሎ አውቶማቲካሊ ስለሚደርሰው እናንተ የዛን ያህል ስራ መስራት አይጠበቅባችሁ። እነሱ ሱቅ መጥቶ መሰቃየት ምናምን አይጠበቅበትም። ሂሳብ ሰራተኛችሁን ባለበት ቦታ ሆኖ ስለ ሽያጫችሁ መስራት ይችላል ማለት ነው። አንዴ ሁለተኛ ደግሞ ሴልስ አካውንት የሽያጭ አካውንትን ስለ ሽያጭ አካውንት ልትሄድና ያለ ትንሽ ወሰብሰብም በዛም የሚል ፊቸሮችም ስላሉት ማለት ነው። ከዛ ውጪ እዚህ ጋር የአካውንት መቀየሪያ የአካውንት ፓስወርድ መቀየሪያ ጀስት የኦነር አካውንት ስለሆነ ቀለል ብሎ ነው ይመጣላችሁ። ጀስት ኪ የምታሳየውን ምልክት አይካኗን ስትነኳት የሚቀየረውን ፓስወርድ ብቻ አስገባ ነው የሚለው። ከረንትሊ ፓስወርድ ምናምን ቨሪፊኬሽን አይጠይቃችሁም። ኦነር የሚቀየረውን ፓስወርድ አስገባ። የኦነሩ አካውንት ስለሆነ ኦነሩ ደግሞ እንደፈለገ ሴልሶቹ ማድረግ ስለሚችል ማለት አካውንታቸው እንደፈለገ ማድረግ ስለሚችል እዚህ ጋር የሚቀየረውን ፓስወርድ ብቻ ያስገባል። ሴፍ ቼንጅ ሲያደርጉ በዛ ፓስወርድ ነው ሎጊን ማለት የሚችሉት ማለት ነው። ፓስወርድ ቢጠፋባቸው ወይም ደግሞ አካውንታቸውን መቀየር እነሱ ሎጊን እንዳያደርጉ ማድረግ ከፈለጋችሁ ኦነሮች። ከዛ ውጭ ደግሞ ዲሌት አለ። አካውንት መደለት ስትፈልጉት ትደለቱታላችሁ። ከዛን አድ ኒው ሴልስ የሚለው ላይ ዩዘር ኔም ትሰጣችኋላችሁ፣ ፓስወርድ ትሰጧችኋላችሁ። ከዛን ስም ታስገቡላችኋላችሁ። ከዛን ስራቸውን ትመርጣላችሁ ሮል የሚለው ላይ ይህን ይመስላል። ከዛ አድ ኒው ሴልስ የሚለው ላይ ተመዘግባችኋላችሁ ማለት ይሄ የፕሮፋይል ፔጅ ነው። ከዛ ፕሮፋይል ፔጅ ላይ አጠገቡ ክሬዲት የምትል ፔጅ አለች። ክሬዲት የምትለው ፔጅ ለምሳሌ ከሽያጭ ሰራተኛችሁ ጋር ሂሳብ ሰርታችሁ ምናልባት ዛሬ ክሬዲት ወስደው ያልተመዘገቡ ሰዎች ካሉ ኦልሬዲ ይህን እንዳልኳችሁ ዲቴይል የሚፈልጉ ነገሮች አሉ። ዲቴይል ስትፈልጉ ደውሉልን። ግን ክሬዲትም እስኪ መመዝገብ ትችላላችሁ። ሽያጭ ሰራተኞቻችሁ ከሂሳብ ተሳስባችሁ ያልተቀበላችሁት ሂሳብ ካለ፣ አዲስ ቢዝነስ አይዲያ ካላችሁ ቢዝነስ አይዲያችሁን አናሊሲስ እንድትሰሩ ማይንድ አይዲያ ያደርጋችኋል። እንድትጽፉ ራይት ዳውን እንድታደርጉት ያግዛችኋል። ይህን የመሰለ አግዝ ካለው ከዛን ነበር ከዛን ሎጋውት ታደርጋላችሁ ማለት ነው። ሎጋውት ስንል ወደ ሴልስ አካውንት እንሄዳለን። አይሚን ወደ ቢዝነስ ቻት ልምጣላችሁና እንዴ ቢዝነስ ቻት ፔጅ ላይ ወደ ዳሽቦርድ ከተመለስን በኋላ እዚህ ቻት ፔጅ ላይ አከፋፋዮችና ተቀባዮች አብዛኛውን ጊዜ እነሱ ናቸው ትሬድ ማድረግ የሚችሉት። ትሬድ የምታደርጉት አይተም ሪኩዌስት እና አክሰፕት በመደራረግ አካውንቱን መጀመሪያ ዩዘር ኔማችሁን በመጠራራት ሪኩዌስት ተደራረጋላችሁ፣ ትገናኛላችሁ ማለት ነው። ልክ እንደ ቴሌግራም ኖርማል ቻት ታደርጋላችሁ ማለት አይደለም። መጀመሪያ እሱ መቀበሉን አንተ መቀበልህን አክሰፕታንስ ይጠይቃል።
ከዛ በኋላ እንደዛ አክሰፕት ከተደራረጋችሁ የምትተዋወቁ ከሆነ አክሰፕት ከተደራረጋችሁ እቃችሁ ኢስቲሜት ኮስት ስላለው አውቶማቲካሊ እነሱ ጋር በዛ በመሸጫው ዋጋ እንዲሸጥ ሆነ ይታያችኋል። በመሸጫው ዋጋ ከዛን ያላችሁን ከረንትሊ ኳንቲቲ ያሳያችኋል። በሚሸጡበት ዋጋ እቃውን ስም ሊስታኩ ያሳያችኋል። ከዛ ውጭ ቻት ማድረግ ትችላላችሁ። ከዛ እነሱም ደግሞ ያንን እቃ ሳያልቅ በፊት ሪኳየርድ ማድረግ ይችላሉ። እቃውን መጠየቅ ይችላሉ እናንተ። ከዛን እቃውን ከጠየቋችሁ በኋላ አክሰፕት ካደረጋችሁት ከእናንተ ኢንቬንቶሪ አውቶማቲካሊ ወደ እነሱ ኢንቬንቶሪ ትራንስፈር ያደርጋል ማለት ነው። እነሱም አድ አይተም ሳይሉት እናንተም ሴልስ ሳትሉት ማለት ነው። ከዚህ ጋር ኢንቬንቶሪ ትራንስፈር ታደርጋላችሁ። እዚህ ጋር ሴልስ ላይ መዘግብላችኋል። በእርግጥ ግን የሴልስ ፎርማት ምናምን ሳትጠቀሙ አውቶማቲካሊ በዚሁ ትራንስፈር ይደራረጋሉ ማለት ነው። ይሄ አከፋፋይና ተቀባዮች አብዛኛውን ጊዜ ከመርካቶ የምትቀበሉ ከሆነ ከአከፋፋዮች ከመሳለሚያ ከጥርሰራ ከተለያዩ ቦታዎች የምትቀበሉ ከሆነ እቃዎችን ወደ ሱቃችሁ ሪኳየርድ በማድረግ እነሱ የኦነር አካውንት ላይ ስለሆነ እዚህ ቢዝነስ ቻት ላይ ሪኳየርድ የተደረገውን ገብተው አይተው አክሰፕት በማድረግ እቃውን ይልክሏቸዋል ዳይሬክት ማለት ነው። ይሄ ቢዝነስ ቻት እንደዚህ ይመስላል። ኢንተርፌሱ እንደዚህ ነው፣ ታያችሁት ነው። ከዛም ኔክስት ደግሞ ወደ ሴልስ አካውንት እንገባለን። የቪወር አካውንት እንዳልኳችሁ ቪው ማድረግ ብቻ ነው፣ ሌላ ፐርፐዝ የለውም። ሽያጫችሁን ብቻ ይከታተላል የአካውንታንት ወይም ደግሞ የእናንተ ሂሳብ ሰራተኞች። ሴልስ ደግሞ እንዳሳዩችሁ ዩዘር ኔማቸውን እና እናንተ የሰጣችኋቸውን ፓስወርድ እናንተ የሰጣችኋቸውን ዩዘር ኔም እና እናንተ የሰጣችኋቸውን ፓስወርድ ተጠቅመው ሎጊን ያደርጋሉ። ልክ እንደዚህ። ከዛ ሎጊን ካረጉ በኋላ እንደዚህ አይነት ኢንተርፌስ ይመጣላቸዋል። የሴልስ አካውንት ላይ ሁሉም ነገር አለ። ስፔሲፊክሊ ግን ኩዊክ ሴል የሚለውን ባጭሩ መጠቀም እንዲችሉ አዲሽናል የተሰጠ ፊቸር አለ። ለምሳሌ ሴልስ አካውንት ስንጠቀም የሽያጭ አካውንት ላይ ምንድነው አዲሽናል ፊቸሩ ምንድነው ኩዊክ ሴል የሚለው? ለምሳሌ ደብል ክሊክ በማድረግ ሳምፕል 2 የሚለው ላይ አይተም ላይ ለምሳሌ ደብል ክሊክ በማድረግ እቃውን ኳንቲቲ እንመርጣለን። ከዛን ኦነሩ በሰጠን ኦርደር ፕራይስ ለምሳሌ በ500 የመጣ እቃ 700 ብር ተብዬ ከሆነ በ700 ብር እቃውን ሸጣለሁ ማለት ነው። ደብል ክሊክ አረጋለሁ፣ ኳንቲቲ ይመርጥልኛል። ከዛን ስዋይፕ ሳረገው በስልክ ከሆነ ስዋይፕ አለ፣ በፒሲ ከሆነ ደግሞ ሴል የምትል አጠገቡን ተቀመጥ ኩዊክ ሴል የምትል በተናደች በተናነካል። ደብል ክሊክ ያደረግን በማውስም ቢሆን በተችፓድም ቢሆን ማለት ነው። ስፔሲፊክሊ ደግሞ ለምሳሌ አንፔድ ካታጎሪ የምንጠቀም ከሆነ የማይከፈልበት ያልተከፈለበት እቃ ከሆነ ያልተከፈለበት እቃ ሲመጣ ኦነሩ ነው የሚመዘግበው። ያልተከፈለበት ሽያጭ ከሆነ ደግሞ ሴልሱ የሚመዘግበው። ያልተከፈለበት ከሆነ ኦልሬዲ ካታጎሪ ብቻ ሳይሆን ከስሩም የሚሞላ ፎርማት ይኖራል። የምትሞሉ ከሆነ ለምሳሌ የወሰደውን ሰው ስም፣ ስልክ ቁጥር፣ ትንሽ የዲስክሪፕሽን የምታስቀምጡ ከሆነ ዲስክሪፕሽን ይፈቅድላችኋል። ከዛ ውጪ አንፔድ ካታጎሪ ላይ ለብቻ ያስቀምጥላችኋል። ከዛን ሂሳብ ስትሰሩ ወደ ማርክ ያረጋችሁ ዳሽቦርድ ሪፖርት ፔጅ ላይ በመግባት ማርክ ታረጉትና ሲከፍሉ ወደ ፔድ ሴልስ ይመጣል። ከዛ ውጪ ፔድ ከሆነ ፔድ ነው፣ ኦልሬዲ የተከፈለበት አይተም ከሆነ የተከፈለበት ነው። ይሄ ሴልስ አካውንቱ አይተሞቹን ይመስላል። ፔጆች አሉት፣ ከላይ ናቪጌሽን አለ፣ እቃውን ሰርች ማድረግ ትችላላችሁ። ከዛ ደግሞ በፔጅም ኔክስት ያላችሁ አይተሞቹን ማግኘቱን ትችላላችሁ ማለት ነው። ከዛ ከታች የምታዩት ሪኩዌስት የሚባል አንድ ክፍት የሆነ ቦታ አለ። ሪኩዌስት የሚባለው አይተም ለምሳሌ ከከስተመሮቻችን ሪኩዌስት የምንጠየቅ ከሆነ ያ ሪኩዌስት የተደረገውን አይተም እዚህ ጋር የምንመዘግብበት ነው። ለምሳሌ ወረቀት ላይ ብንጽፈው ጭንቅላታቸው ላይ ብንይዝ ያ ሰውዬ ኔክስት መጥቶ ድጋሚ መጥቶ ከመጠየቁ በፊት እዚህ ጋር ለማስታወስ ምቹ ተደርጎ እየተቀመጠ ነው ማለት ነው። የመጀመሪያው ኦል የሚለው ነው፣ ሁሉንም ያሳየናል። ፔንዲንግ ነው። ፔንዲንግ ማለት ደግሞ ሰውየው እንደጠየቀ የምንመዘግብበት ነው። ስንመዘግብ ልክ እንደዚህ ይመስላል። የአይተሙን ስም፣ ከስተመር ኔም፣ የከስተመሩን ስም፣ ከዛን የተጠየቀውን የብዛት ኳንቲቲ እንጽፋለን። ከዛ ከስተመር ኮንታክት የምናደርግበት ኢሜይል፣ ስልክ ቁጥር፣ ቴሌግራም አካውንት የተለያየ ነገር ካለው እዚህ ጋር እንመዘግባል። ከዛ ኖት ስፔሲፊክሊ ያን አይተም ሪኳየርድ ሲያደርግ በዚህ ኢሹ በዚህ ቀን ለምሳሌ ይህን ነገር ፊክስ እንዲደረግ እንዲያደርግልኝ ነው የምፈልገው። ከዛ ከዚህ ቀን ኤክስፓየርድ ማድረግ ከዚህ ቀን ማለፍ የለበትም። ካለፈ ኦልሬዲ
መጠቀም አልችልም ወይም ልገዛችሁ አልችልም ስለሚል እንደዚህ አይነት አስፈላጊ ነገሮች እንሞላና ሰሚት ሪኩዌስት ወይም ካንስል እናደርጋለን። ከዛን ሰሚት ሪኩዌስት ስናደርግ ወደ የሚያመጣን ወደ ፔንዲንግ ነው። ከዛም ፔንዲንጉን ወደ ባለቤቱ ስናሳውቅ አፕዴት እናደርጋለን ወደ ኖቲፋይ። ቅድም ያልኳችሁ ካታጎሪ የአፕዴት ላይ ስንገባ ካታጎሪ ያስመርጠናል። ቅድም ከሞላ ነው ፎርሙ በኋላ ማለት ከሞላ ነው ፎርም በኋላ አፕዴት ላይ አፕዴት ራሱ ያመጣና አፕዴት ያደረግን ኖቲፋይድ ካታጎሪ ስንመርጥ ኖቲፋይድ ማለት ኦልሬዲ ባለቤቱን አሳውቀናል። ከዛ ባለቤቱ ካወቀ በኋላ ባለቤቱ ካሁን ሲያሟላ ፉልፊልድ እናለን። ፉልፊልድ ካልን በኋላ ቦታውንም ባዶ ማድረግ እንችላለን፣ መደለት እንችላለን። ከዛ ውጭ እቃው ማለፍ አይችልም ማለት ነው። እቃው ካለፈ ፉልፊልድ ከተባለ በኋላ ነው ይሄ እቃ ምን መሆን የሚችለው መደለት የሚችለው እንዳይረሳ ያግዘናል። አይተሙም አውቶማቲካሊ እንዳይረሳ ብቻ ሳይሆን ማስታወስ ግዴታ እንዲሆንም በጣም ያደርግልናል ማለት ነው። ኔክስት ከዛን ኩዊክ ሴል አለ። ከዛን ያችኛው አነስ ያለችው ሴልስ በተን ደግሞ ዲቴይልኛ ምን ሞላ ከሆነ ትንሿን የዶላር ምልክት ያላትን የሴልስ በተን ተጭነን ለምሳሌ ዋጋ ምንቀንስ ወይም ከፍ ምናደርግ ከሆነ እንሞላለን። ከኦነሩ ዋጋ ከፍ ምናደርግ ወይም ዝቅ ምናደርግ ከሆነ ከዛ ውጭ ሴልስ አካውንቱ ይህን ይመስላል። ጥያቄ ካላችሁ ባዮ ባለው ስልክ ደውሉልን። ዳሽቦርዱ ላይ የሴልስ አካውንት ሆም ፔጁ ይሄ ነው። ሪፖርት ፔጁ የሴልሱ አካውንት የራሱ ብቻ ስለሆነ የራሱን ሽያጭ ነው የሚያሳየው። ዲቴይል ማየት ይችላላችሁ። እንዳሳየዋችሁ ማርክ ይችላላችሁ። ማርክ ፔድ የከፈሉትን ማርክ ያደርጋችሁ ወደ ያለፉትን በማርክ ማሳለፍ ትችላላችሁ ማለት ነው። ከዛ ውጪ ኩዊክ ሴልስ ከሆነ ኩዊክ ሴልስ ያመጣላችሁ አይደል? ጥያቄ ካላችሁ ሎጋውት ማድረግ ይችላላችሁ። የሴልስ አካውንት እስከ 2 ሳምንት ድረስ ሎጋውት አውቶማቲካሊ ሎጋውት እንዳያረጋችሁ እሱ ያግዛችኋል ማለት ነው። ግን የኦነር አካውንት ከሆነ ከ30 ደቂቃ በላይ ቆየ። እነዚህ ፓወርፉል ፊቸሮች በደንብ ዲቴይል ብትጠይቁን ሌሎች ፊቸሮችን በደንብ ያላብራራናቸው ብዙ አጠር አድርገን ለመስራት ስለሆነ የሞከርነው ብዙ ያልተብራሩ ፊቸሮች ስላሉት ወይም ብዙ ያልተብራሩ ፊቸሮች ስላሉት በስልክ ብትደውሉልን ባለው ስልክ ወይም 0905221871 በሚለው ስልክ ደውሉልን። ሁልጊዜ ታገኙናላችሁ። ቴሌግራም ላይ ኮንታክት ብታደርጉን በቻልነው ፍጥነት መልሶች ለመስጠት እንሞክራለን። እናንተን ለማስረዳት እንሞክራለን። ቴሌግራም ላይ ለማስረዳት የሚከብድ ከሆነ ስልካችሁን ቴክስት አድርጋችሁልን ቴሌግራም ላይ እኛ እንደውላችኋለን። ይህን ይመስላል። እናመሰግናለን።